ኦሮሚያ የሚባል ብቻውን ሰርቶ መቀየር አይችልም። አማራ ገበያው ነው፣ አማራ ግብአቱ ነው፣ አማራ ጉልበቱ ነው፣ መተጋገዝ አለበት። ወላይታ የሚባል አይችልም ብቻውን። ሲዳማ ገበያው ነው፣ ጉልበቱ ነው። ዳውሮ አይችልም ከከፋ ውጪ። ስልጤ አይችልም ከጉራጌ ከሃዲያ ውጪ። ተባብረን ነው ትብብርን መደጋገፍን ገንዘብህ ማድረግ አለብህ ለብልጽግና ለሀገር ለውጥ ስትል። እግር እየጎተትክ ብትሄድ ግን ጥፋት ነው። እኔ ሰርግ ካለብኝ ሰርጉ የኔ ከሆነ እዚህ ያለ ሰው ሁሉ ወደደም ጠላም የሰርጉ አካል መሆን አለበት። ልጅ ቢያምብህ እናት ቢያምብህ ጉዳይ አይደለም። መንገድ ዘጋለሁ። መኪና በአንድ መንገድ ሳይሆን በሁሉም ዘግቼ ቆማለሁ። ከኋላ መቆም አለብህ። ቢብ ማድረግ አለብህ። ሰርጉ የኔ ነው። ያንተ ሐዘን፣ ያንተ ለቅሶ፣ ያንተ በሽታ ጉዳይ አይደለም። ይሄ አብሮ አያኖርም። ያንተን ሰርግ አንተ ጨፍርበት። አንተ ስታዝን ዓለም እንድታዝን፣ አንተ ስታገባ ዓለም ሁሉ ጸጥ እንድትል። የአርበኛ የብሔራዊ ስብዕና መላበስ አይደለም፣ የሚያውክ ነው እንደዚህ መሆን። አንተ ስታምጽ እርሻው ቆሞ ንግድ ቆሞ እንቅስቃሴ ቆሞ ከሆነ ብዙ ድሃ ይወዳል፣ ብዙ ይሞታል። ሰው እየገደልክ ነፃነት፣ እያወደምክ ነፃነት አብሮ አይሄድም። አንተም ታገል፣ ሰዎችም ህይወታቸውን ይኖሩ ፍቀድላቸው። አንተ ስትታገል ሁሉም ሰው የዛ አካል ካልሆነ ስህተት አድርገ መገንዘብ ግን ጥፋት ነው። ሁለተኛ መታመን አለበት። ለራስ ለሀገር ለእውነት እውነት የሚያዛባ መሆን የለበትም። 3 መጠበቅ አለበት። ሀገርን ህዝብን ከሩቅ ከቅርብ ጠላት፣ ከሩቅ ከቅርብ ዘራፊ፣ ከሩቅ ከቅርብ አጥፊ መጠበቅ አለበት። ብዙ ባንዳ ነው ያለው። ለማይረቡ ትናንሽ ገንዘቦች የሚገዛ ባንዳ ብዙ ነው። ባንዳ ሲባል ለሌላ ሀገር ተቀጥሮ የሚሰራውን ብቻ አታስቡ። አንድ የተመረተ ምርት ወደ ገበያ እንዳይወጣና በከተማ ያሉ ድሃዎች እንዲሰቃዩ የሚያደርግ ባንዳ ነው። ባንዳነት የግድ ክላሽ ማቀበል ብቻ አይደለም። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ቢኮዝ ያ ናሽናል ኢንተረስትን ሰርቭ አያደርግም። ሀገራዊ ቁመናችንን ሰርቭ አያደርግም። አብሮ መኖርን ሰርቭ አያደርግም። ከዛ የጸዳ መሆን ያስፈልጋል። ሁለተኛው ብርሃንና ጨለማ ጨዋ ናቸው። ጠዋት ጨለማ ያቃል፣ ይዘጋጃል፣ ስፍራ ለቆ ይሄዳል። አቴታይም ጨለማና ብርሃን አብረው በአንድ ስፍራ መገኘት አይችሉም። አቴታይም ሸኔና ብልጽግና መሆን በጣም ከባድ ነው ጓዶች። ይለያያል ሐሳቡ። አቴታይም እዚህና እዛ አትሁኑ። እዛ የሆናችሁ ሂዱ፣ ጊዜ አታባክኑ፣ ጊዜ ያልፍባችኋል። እዚህ የሆናችሁ ግን ታምናችሁ ቁሙ። ችግር ካለው አርሙት፣ ቤታችሁ ስለሆነ አስተካክሉት። እዚህና እዛ ከሆነ ኤግዛክትሊ ይሄ ነው የሚሆነው። ከፊት ለፊት ህብረ ብሔራዊነት፣ በጋራ መኖር፣ መከባበር ትላላችሁ። ለእናንተ እምነት፣ ለእናንተ ብሔር፣ ለእናንተ ሰፈር ታዳላላችሁ። በሁለት ልብስ የሚጓዝ ሰው እንዴት ብሎ ሀገር ትራንስፎርም ማድረግ ይችላል? አብሮ መራመድ አስቸጋሪ ነው። የራሳችሁን ጊዜ ትበላላችሁ። በነገራችን ላይ በተደጋጋሚ እንዳልኩት ብዙ ሰው ባንዳነት እንደ ጸጋ ይቀበለዋል እንጂ ምንም ባንዳ ብትሆን እመነኝ ያ ግሩፕ ካሸነፈ አይቀበልህም። ለጊዜው ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብህም። አንተን የሚያክል ሰው እንዴት ለሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስቴር ይዘህ ለሰው ተላላኪ ከምትሆን ለምን ላኪ አትሆንም? አውጣው የባርነት መንፈሱን ኢንፌሪቲውን አውጣው ከውስጥ። ለምን መሰለህ? እኛ ኢህአደግ ውስጥ ገብተን አድገን ኢህአደግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም እሱ